ሁለተኛው ደግሞ የምናየው ህንጻው ቤተክርስቲያን ነው። ሶስተኛው ደግሞ ህብረቱ ነው። በታሪክ ቅደም ተከተል ግን ከሶስቱ የቤተክርስቲያን ትርጉም ህብረቱ ይቀድማል። ለምን ከተባለ በዕለተ እሑድ ቅዱሳን መላእክት ሲፈጠሩ ያ ህብረቱ ጉባኤው ቤተክርስቲያን ተብሎ ይጠራል ነበር። ስለዚህ ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 22 ጀምሮ እነሱ ዕብራዊ ቢሆኑ እኔም ዕብራዊ ነኝ፣ እነሱ አይሁዳዊ ቢሆኑ እኔም አይሁዳዊ ነኝ፣ እንደ እብድ ሰው እናገራለሁ ይላል። ብዙ ጊዜ በድካምና በጥረት እንቅልፍ በማጣት ነበርኩ፣ ብዙ መከራ እንደተቀበለ በረሃብ በጦም በችግር እንደነበረ ይናገራል። በኋላ ላይ ግን የሚለው ምንድነው? ዕለት ዕለት የሚከብደኝ የአብያት ሰብ አይደለም፣ ህብረቱ ጉባኤ የክርስቲያኖች ህብረቱ ስብስብ የዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሀሳብ ነው። ያንን ጉባኤ መሰብሰብ ያንን ጉባኤ ማጥናት ይከብደኛል። ግን ብዙ መከራ ተቀብሏል። በደንብ ካነበብነው በጣም ብዙ መከራ፣ በከተማ ፍርሃት ነበረብኝ፣ በገጠር ፍርሃት ነበረብኝ፣ በሐሰተኛ ወንድሞች ፍርሃት ነበረብኝ ይላል። እነዚህን ሁሉ መከራ መቀበሉ መርከብ የተሰበረ 3 ቀን ባህር ውስጥ ዋኘው አደርኩኝ ይላል። አይሁድ አንድ ሲቀር 40 ጊዜ ገረፉኝ ይላል። አንድ ጊዜ በድንጋይ ወገሩኝ ይላል። በበትር ተመቶ ይላል። ይህን ሁሉ መከራ ተቀብሏል ስለ ክርስቶስ ወንጌል። ግን ያን ሁሉ ቢቀበልም ዕለት ዕለት የሚከብደን የአብያተ ክርስቲያናት ሁሉ ሀሳብ ነው ማለት ዘር፣ ጎሳ ማንንም ሳይለይ ሁሉንም ክርስቲያኖች ሰብስቦ በአንድነት ማስተማር አስተምሮ ደግሞ የእግዚአብሔርን ርስት እንዲወርሱ ማድረግ የቅዱስ ጳውሎስ ክብደቱ ነበር። ይሄ ነበር የሚከብደን ሀሳቢ ሁሉ እዚህ ላይ ነው ይላል። በስጋው የሚቀበለው መከራ ግን አይቆጥርም ነበረ ማለት ነው ቅዱስ ጳውሎስ። ስለዚህ አሁን እኛ በአባታችን በጻድቁ በአቡነ ተክለ ሃይማኖት ስም ተሰብስበናል። ታላቅ አባት ናቸው እንደምናውቃቸው ጻድቁ አቡነ ተክለ ሃይማኖት። ስለሳቸው እያንዳንዳችን ብንናገር ብዙ ነገር መናገር እንችላለን፣ በህይወታችን ጭምር ማለት ነው። ገድላቸው ላይ ካለው ውጭ ራሳችን በህይወታችን የተደረገልን ብንናገር ብዙ ነገር አለ። ስለዚህ አባታችን ቀሲስ ኢያሱ ሰብስበውናል። ይህንን ምክንያት አድርገው እግዚአብሔር ነው የሚመክረን የሚያስተምረን። አሁን ይሄ ማህበር ደግሞ መጽናት አለበት። የዛሬው አሁን ያገኘነውን በረከት እግዚአብሔር ነው የሚያውቀው አይደል? ሁላችንም ሰንበት እንግዲህ የምን እረፍት ናት? የስጋ ነው የነፍስ ነው? የነፍስ ስጋስ አያርፍም እንዴ? ያርፋል እኮ በተዋህዶ ነው። አሁን የስጋ የነፍስ አንልም። አንድ ሰው በተዋህዶ ነው ያለው፣ ስጋና ነፍስ ነው ማለት ነው። ስለዚህ ሰንበት የስጋም የነፍስም እረፍት ናት ማለት ነው። አሁን በነፍስ ያረፉ ሰዎች በሲኦል ያሉት እንኳን በሰንበት ምን ያደርጋሉ ማለት ነው? ያርፋሉ። ከግርፋቱ ከእሳቱ ይተርፋሉ። አሁን እንኳን በሲኦል ያሉ ነፍሳት ማለት ነው። በምድር ደግሞ ያለን እኛ ደግሞ ስጋዊያን ከስጋዊ ስራ ተቆጠበን መንፈሳዊ ስራ የምንሰራበት ዕለት ነው ሰንበት ማለት ነው። ስለዚህ እንዲህ አይነት ደግሞ ትልቅ የሆነ ቦታ ላይ መተን በረከት ወስደናል፣ ተቀብለናል ማለት ነው። ከዚህ በኋላስ እንዴት ይቀጥል ማህበራችን? በዚሁ ሁሉ ጊዜ ወር በገባ ከ24 በኋላ የመጀመሪያው ውር ላይ ነው የምንገናኘው አይደል? ጻድቁ አቡነ ተክለ ሃይማኖት በ24 ናቸው። ያ ዕለቱ የትኛውም ቀን ሊሆን ይችላል፣ ሰኞም ሊሆን ይችላል፣ ሮብም ሐሙስም ሊሆን ይችላል። ያ ከዋለ በኋላ የመጀመሪያው እሑድ ላይ ነው የምንገናኘው ማለት ነው። ስለዚህ ተገናኝተን በመንፈሳዊ ትምህርትም ራሳችንን ምን ማድረግ አለብን? ማሳደግ አለብን። ቅዱስ ዮሐንስ አፈወርቅ ስለ ሰው ሲናገር ሰው ማለት ሰምና ወርቅ ነው የሚለው። ሰምና ወርቅ ነው ምን ማለቱ ነው? ሰም እንግዲህ ቀጥታ ያለው ትርጉም ነው አይደለ? ወርቁ ደግሞ ሚስጥራዊ ነው። የሰው ልጅ እንዲህ በስጋ ሲታይ ምንድን ነው? አፈር ነን ሁላችንም። ከአፈር ነው የተገኘ ነው አይደለ? ከአፈር ነው የተገኘ ነው። ስለዚህ ከአፈር የረከሰ ነገር የለም ይላል ቅዱስ ዮሐንስ አፈወርቅ። ከአፈር የረከሰ ነገር የለም ይላል። በኋላ ላይ ደግሞ ወርቁ ደግሞ ምንድነው? የሰው ልጅ በእግዚአብሔር አርአያና አምሳል ተፈጥሯል አንደኛ። ሁለተኛ ደግሞ እግዚአብሔር የሰው ልጅ ለማዳን የሰውን ስጋ ተዋህዷል። ወርቁ ደግሞ ይሄ ነው። በስጋው እንደ አፈር ከአፈር የተገኘ ነው። ስለዚህ እርካሽ ነው ማለት ነው። በነፍሱ ግን በመለኮት ድህነት ስለተደረገለት አምላካዊ ባህሪ ያለን ማለት ነው። ስለዚህ በአፈርና በአምላክ መካከል ያለው ርቀት አስቡ። ስለዚህ ይሄንን ነው ቅዱስ ዮሐንስ አፈወርቅ የሚያነሳው። እንደ አፈር የረከሰ ነገር በምድር የለም፣ እንደ አምላክ የከበረ ደግሞ ምንም የለም፣ ምንም ቢቆጠር ማለት ነው። ስለዚህ የሰው ልጅ ሰምና ወርቅ ነው። ስጋዊ ስራ ከሰራ እንስሳ ነው፣ በቃ አፈር ነው፣ ምንም አይነት ልዩነት የለም። በጎ ስራ መንፈሳዊ ስራ ከሰራ ደግሞ መልአክ ነው፣ እንደውም አምላካዊ ነው። እግዚአብሔር የኛን ስጋ ተዋህዷል። የባህሪያችን መመኪያ ብለን እመቤታችንን የምናነሳት ለዚህ ነው።
የምንመካበት አንድ ነገር እሱ ነው ማለት ነው ያለው። ስለዚህ መንፈሳዊ የሆነ ህይወታችንን የሚያድገው እንደዚህ አይነት ነገሮችን ቤተክርስቲያን የምታዛቸው ነገሮች በተለይ መሰረታዊ የሆኑ ነገሮች አሉ። ጾም፣ ጸሎት፣ ስግደት፣ እንደዚህ ምጽዋት፣ እነዚህ አራቱ በማቴዎስ ወንጌል ከምዕራፍ 6 ጀምሮ የተገለጹ ናቸው። አምላካችን ኢየሱስ ክርስቶስ ያስተማረባቸው ስለ ጸሎት፣ ስለ ጾም፣ ስለ ስግደት እንዲሁም ስለ ምጽዋት ማለት ነው። ከምጽዋት ጋር አብሮ ደግሞ ቅዱሳንን መዘከር፣ ስንዘክራቸው ደግሞ እየመጸወትን ነው። እነዚህ አራቱ ነገሮች መሰረታዊ የክርስቲያናዊ ስነ ምግባር መገለጫዎች ናቸው ማለት ነው። ስለዚህ እነዚህን የምናደርግባቸው አንዱ ይሄኛው ማህበር ነው። ስለዚህ ሁላችንም ቅዱስ ጳውሎስ እንዳለ ብዙ መከራ ቢቀበል በስጋው በተለያየ ነገር ላይ መከራ ቢቀበልም ዕለት ዕለት የሚከብደን የአብያተ ክርስቲያናት ሁሉ ሀሳብ ነው እንደሚለው ሁሉ እኛ የማህበራችን ጉዳይ ሊከብደን ሊያሳስበን ይገባል። በተለይም ሰብሳቢያችን ቀሲስ ኢያሱ ስለኛ ብዙ እንደሚጨነቁ ስለምናውቅ ማለት ነው። ስለዚህ ከዚህ በኋላ በሚቀጥለው በየወሩ እየተገናኘ ማህበራችን እንዲጠነክር መንፈሳዊ የሆኑ ነገሮችን ጉዞዎችን እንዲህ አይነት ነገሮችን እንድናደርግ ይገባል ማለት ነው እንጂ እንዲሁ የንስሐ ልጅ ብቻ ሆነ መቅረት የለብንም ማለት ነው። ቃላታችን ምን አይነት ቃላት ነው? የማይታይ አይደለ? ቅዱስ ጴጥሮስም እኮ ይለናል አይደለ? ጸባችን ከምን አይነት ጋር አይደለም? ከስጋና ከደም ጋር አይደለም፣ ከረቂቃን አጋንንት ጋር ነው ማለት ነው። እኛ የተጣላ ነው ከአዳም ጀምሮ ነው ከአጋንንት ጋር የተጣላ ነው። ዛሬ አንድ ሰው ከአጋንንት ጋር ያልጣላ እንጂ አይችልም። የመጀመሪያው ሰው ነው የተጣላው። ስለዚህ ያ ሁሉ ደግሞ በእኛ ላይ መጥቷል። ዳግም ደግሞ ክርስቶስ አድኖናል። አሁን መልሰን ደግሞ በባርነት ቀንበር ልንያዝ አይገባል። በዲያብሎስ ውጊያ ውስጥ ያለ ነው። ውጊያችንን ደግሞ እንድናሸንፍ የቅዱሳን ምልጃ፣ የቅዱሳን በረከት፣ የቅድስናን መንገድ መከተል አለብን ማለት ነው። አንዱ ደግሞ ይሄ ስለ ምጽዋት ስለ ቅዱሳንን መዘከር የቅድስና አንዱ መንገድ ነው ማለት ነው። ስለዚህ በእውነት ይህንን ጉባኤ ልናጠነክረው ይገባል። እግዚአብሔር በአንድም በሌላ መንገድ አስተምሮናል። ዛሬ ሰብስቦ በቅድስናው ስፍራ ያስተማረን ያሳየን ነገር ራሱ ቀላል ነገር አይደለም ለኛ ማለት ነው። ከዚህ በኋላ በሚኖረን መርሃ ግብር ላይ ሁላችንም በራሳችን ተነሳሽ በመሆን ወደዚህ መርሃ ግብር ወደዚህ ጉባኤ እንድንመጣ በእግዚአብሔር ስም በጋራ እንጠይቃለን ማለት ነው። ያስተማረን የመከረን የአባቶቻችን የእናቶቻችን አለ ይቆያል። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። እኛም የሰማነውን በልቦናችን ሰሌዳ ይጻፍልን፣ ያሳድርልን። ሰሚዎች ብቻ ሳይሆን ፍሬ እንድናፈራ የፍሬ ሰዎች አድርገን እስካሁን ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚች ምድር ከመጣ ጀምሮ እስካሁን እስካለንባት ጊዜ ድረስ ጊዜ ወንጌል ይነገራል፣ ይዘራል። ግን በቅሎ ፍሬ ያፈራ የሚታየው እንደው ከመቶ 10 ወይም 5% ነው እና እንደው ሰሚዎች ብቻ እየሆንን እየቀረን ስለሆነ ሰሚዎች ሳይሆን የተግባር ሰዎች አድርገን በእውነት በአሁኑ ሰዓት እንደው በጣም ህይወቱም ጊዜውም በጣም ነው የሚያስጠላ። ህይወቱም ያስጠላል፣ ጊዜውም ያስጠላል። በዚህ ሰዓት ላይ አሁን ስንቶች አሉ ቤት ፈርሶባቸው እናንተ እዚህ ጋር ተቀምጠን ተቀይተን እንደምንም ቁጭ ብለን አይደል? በዚህ ሰዓት ደግሞ ቤት ፈርሶባቸው በላይ ዶፍ ዝናብ እየወረደባቸው አልፎም ደግሞ ጅብን ይበላቸው ሁላ እኮ አሉ። የሚገርመው እነሱን ህይወት ነፍሳቸውን በቅዱሳን ጎን ያቁምልን፣ ከእነ አባታችን ከእነ ተክለ ሃይማኖት ጋር ያቁምልን፣ የሰማነውን በልቦናችን ያሳድርብን። መምህራችንን እግዚአብሔር አምላክ በረጅም ጊዜ ቅዱስ ቤተክርስቲያንን የሚያገለግሉበትን እድሜና ጤና ይስጥልን። ከዚህ በመቀጠል መርሃ ግብራችንን እየጨረስን እያጠቃለልን ስለሆንን አሁን ደግሞ ቃለ ምዕዳን በቤተክርስቲያናችን ስርዓት ከቃለ እግዚአብሔር ቀጥሎ ከምግቡ ቀጥሎ ስብሐት አለና ለዚህ ደግሞ ለትምህርታችንም እስካሁን ለተመገብነውም ለማህበሩም ቃለ ምዕዳን አባታችን ቀሲስ ኢያሱ ቃለ ምዕዳን ያደርጉልናል። ከዛ መጨረሻ ጠቅልለን ቀጥታ ወደ መኪናችን እንሄዳለን። እስከዛው እዚሁ አረፍ ብለን ከአባታችን ምክር በኋላ አረፍ ብለን ለተወሰኑ ጊዜዎች በዚሁ ስልክ የምናወራት አለን፣ ፎቶ የምንነሳት አለን፣ ፎቶ እንነሳለን ማለት ነው። ከዛ በኋላ ወደ መኪናችን እናመራለን። ቀጥታ ወደ አባታችን እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ
የአባቶቻችን አምላክ ቅዱስ እግዚአብሔር ያለፈውን ዘመን በሰላም በሕይወት አስፈጽመን ካለፈው ዕድሜያችን ላይ ይችን ሰዓት ይችን ዕለት ለንስሐ የሰጠኸን ሳይገባን የሚገባን አድርገህ በቤተ መቅደሱ ያቆምከን የአብርሃም የይስሐቅ የያዕቆብ አምላክ የእኛም አምላክ የእነሱ ፈጣሪ የእኛም ፈጣሪ አንተ ነህና ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ከፀሐይ መውጫ እስከ መጥለቂያው ድረስ ለአንተ ይሁን። የአዲስ ኪዳን ኪሩብ የምልዕተ ጸጋ የምራገ ጸሎት የሰዓሊተ ምሕረት የአቁራሪተ ማር የድንግል ማርያም ልጅ በመስቀሉ ስር እናት እንድትሆነን እኛም ደግሞ ልጆች እንድንሆናት በቅዱስ ዮሐንስ አማካኝነት ለእናትነት ለልጅነት የተሰጠን ፍቅሯ ጸጋዋ በረከቷ ከሁላችን ጋር ይሁን። እንደምን ዋላችሁ? እንደምን ቆያችሁ? እንደምን መጣችሁ? አሜን። ያመጣን ያገናኘን የሰበሰበን ሳይገባን አሁንም በቤተ መቅደሱ ሕያዋን መላእክት ከእነርሱ ጋር ካሉት ከእኛ ጋር ይበልጣል ተብሎ የተሆነ በዚህ ቦታ ላይ ብዙዎቻችን ይህን ቦታ ላናውቀው እንችላለን። ብዙዎች መሀል ላይ ያለውን ጥሩ ጥሩ ቦታዎች ሳናያቸው ከሩቅ ያሉት ግን እያወቋቸው እኛም ሳናውቃቸው ቀርተን ዛሬ ግን ቸሩ መድኃኔዓለም ልቀቁኝ የማይል ቦታ እጽዋቱ ራሱ ስናያቸው ለዓይኖቻችን ያማሩ የተዋቡ ድንቆች ቦታን ማየት እግዚአብሔር ስለፈቀደልን ነው። እግዚአብሔር ፈቅዶልን ብዙ ሆቴሎች አሉ። የነዛ ማማርና ማየት ቀለም መቀባት ይህን የመሰለ ውበት ላይሰጡ ይችላሉ። ብዙ ቀበሌ ገብተን ብዙ ብር ልናጠፋ እንችላለን። ወደዚህ መጥተን ግን ኑሯችን እናስተካክላለን፣ ጌታችን እንመራለን፣ በረከተ እግዚአብሔርን እደ እግዚአብሔርን እንይዛለን። እዱ መዝራይቱ ጥበቡ የተባለውን ወልድ ዋይድን ኢየሱስ ክርስቶስ ጋር እንገናኛለን ማለት ነው። የሚቻለው እርሱ ስለሆነ በዚህ በቅዱስ ማቴዎስ ወንጌል በምዕራፍ 21 ቁጥር 18 ላይ ወደ መንገድ አልፎ ሲሄድ ተራበ ይላል። ምን አለ? ማን ነው የተራበው? ተራበ። የማይራበው ንጉሥ ተራበ። የማይዳሰሰው ንጉሥ ተዳሰሰ። ሰማይ ወምድርን የፈጠረው ጌታ የጌቶች የመናፍስቱ ጌታ በእውነት በድንግል ማርያም ማኅፀን ተዳሰሰ። የኔና የእናንተን ሥጋ በመያዙ በመዋሃዱ ቅድመ ዓለም የነበረው ወልድ ዋሕድ የጌትነቱን ክብር ወንጌል ሲገልጸው እነሆ በመንገድ አልፎ ሲሄድ ተራበ። እናንተ የምንበላው የተዋሃድነው ሥጋ የያዝነው ሥጋ ከአፈር ቢሆንም ራብ ሳቃችን ሳይመጣ እንድንስቅ የሚያደርገን መውደቃችን ሳይመጣ እንድንወድቅ የሚያደርገን ራብተኛ ሥጋ ነው የተሸከምነው። የሚርበን ሥጋ ወደ ኋላ የሚያፈገፍግ ሥጋ ይዘናል ማለት ነው። ወልድ ዋሕድንና የእናንተን ሥጋ ስለያዘ ነው። በመንገድ አልፎ ሲሄድ የክብር ወንጌሉን ሲገልጽ ያ መንገድ የተባለው የነቢያት መንገድ ነው። መንገድ ተብሎ የተነገረው ነቢያት ይወለዳል። በአፈ ነቢያቲሁ በቅዱሳን ልጆቹ የተናገረውን ቃል ለመፈጸም ወልድ ዋሕድ ኢየሱስ ክርስቶስ እነርሱ ላይ አድሮ ሲናገር የነበረውን እነሆ በአካል ፈጸመልን። ራሱ ባለቤቱ አዲስ መስራች አዲስ ወንጌልን መስርቶ የምስራች ወንጌሉን መስርቶ የምስራች ለኔና ለእናንተ ወደ ገነትና መንግሥተ ሰማያት የምንገባበትን ሥራ ሰርቶ ባለቤቱ በነቢያት ላይ ያደረው ግን በአካል ሳይሆን በመንፈስ ነበር። በኔና በአዲስ ኪዳን ግን በመንፈስ ሳይሆን በምንድን ነው? በአካል አልመሰረተውም። በአካል ነው አይደል? ነቢያቱ ግን በመንፈስ ነበር። በመንፈስ እግዚአብሔር ይላል ከመዚህ እግዚአብሔር ያው ሊቃውንት ግን እንደዛ ለነሱ በመንፈስ ነው አስነግራ እግዚአብሔር እንደዚህ ይላል ሲናገሩ። አሁን ግን ባለቤቱ ወንጌልን መስርቶ የማይታየው የማይደሰሰው ረቂቅ መለኮት ቅድም ብሎታል። ተመስገን። ሰምና ወርቅ በጣም ከባድ ነው ምስጢሩ። ሰሙ ምን ላይ ነው? ወርቁ ምን ላይ ነው? የቤት ስራ ለእናንተ ምስጣችሁ እዛው ያለው ተራበ።
ዛሬ እዚህ ጋር መጥተን ስንቀመጥ ቦታውን ስናይ ተርበናል እኮ። የተራበው ነው ግን መንፈሳዊ ረሃብ ነው። ይህን የመሰለ ቦታ ኑሮ በከተማ ስንራብ ጊዜ የማይሰጠን ስጋ ተሸክመን ወደዚህ ስንመጣ እፎይታ አግኝተን ሰላም አግኝተን አለመግባባት አስወግደን ፍቅርን ይዘን አንድነትን ይዘን ወንድሞች በህብረት ቢኖሩት መልካም ነው የተባለበት ቦታ ዛሬ በከተማው ስንኖር ሰው ራሱን መግዛት አለበት። ራሳችንን ካልገዛን ይህን ቦታ ልናየው አንችልም። ሰው ራሱን ከገዛ ይህን ቦታ ማየት ይችላል። ቅዱሳን አባቶቻችን ራሳቸውን ስለገዙ የቅድስና መንገድ ይዘዋል። ሰው ራሱን መግዛት ስላቃተው ወንድሙን ይገዛል። ሰው ራሱን መግዛት ስላቃተው ሰው መጠጥ ጠጥቶ ይሰክራል። ሰው ራሱን መግዛት ስላቃተው ፖለቲከኛ ይሆናል። ሰው ራሱን መግዛት ስላቃተው በወንድሙ አስከሬን ይራመዳል። ሰው መግዛት ራሱ ስላቃተው ወደ ዝሙት ቤት ይሄዳል። ሰው ራሱን መግዛት ስላቃተው የወንድሙን ንብረት ይመኛል። ሰው መግዛት ራሱ ስላቃተው የአሜሪካን ፊልም ይመለከታል። የአሜሪካ ልጆቹ በሙሉ 10ኛ ክፍል ነው ዓለምን መንኮራኩር እየሰሩ ነው። ለኔና ለእናንተ ግን የምንሞትበትን መንኮራኩር ያሳዩናል። እውነት ነው። አስተውሉ ክርስቲያኖች ለኛ የእነርሱ ዛሬ እኮ የእነርሱ ጦስ ነው። የአዳም ልጅ የሆኑትን ሁሉ እግዚአብሔር ባሪያው በመልኩ የፈጠረን እንድንለያይ የሚያደርገን እኛ ግን አንለያይም። እግዚአብሔርን ስለያዝን አሸናፊዎች ነን። ዓለምን እናንበረክከዋለን። ሰው የሆነ ሰው ሁሉ አንድ ነው። እዚህ ጋር ያ ወንድሜ ና ብለው ከየት ነው የመጣህ? ከሰማይ አገር አንጠይቅ እንጂ ሰው መሆኑ እኮ ለእኔ ይበቃኛል። እኔ ለእርሱ ደግሞ የሃይማኖት አባት ስለሆንኩለት ሰው ስለሆንኩለት ደስ ሊለው ይገባል። ሁላችንም ሰው መሆናችን ነው። መድን ለዛ ነው ተራበ። የሚበላው አጥቶ አይደለም። እስራኤልን እኮ ማርና ወተት ከተማ ያስገባቸው እኮ ከዓለት ላይ ውሃ እያፈለቀ ነው። ከሰማይ መናን እያወረደ ነው። የሚሰጠው ንጉሥ ባለጸጋ የማናደርገው ጌታ ባለጸጋው ግን ባዶ እጁን ሆነ። እኔና እናንተ እንዲኖረን አደረገ። እርሱ ተራበ፣ እኔና እናንተ እንድንጠግብ አደረገ። የተራበው ግን መድኃኔዓለም ወልድ ዋሕድ ኢየሱስ ክርስቶስ የመናፍስቱ ጌታ። ስለዚህ የመናፍስቱ ጌታ ስል የመንፈስ እንዳይነት የመላእክት ማለት ነው። መንፈስ በስንት ይተረጎማል? በስንት ነው የሚተረጎመው? አንዳንድ ጊዜ መናፍስቱ ጌታ መጽሐፍ ነው በደንብ አለ። ያው መንፈስ ሲባል ቅዱሳን መናፍስት አሉ አይደል? ቅዱሳን የሉም እንዴ? የወደቁት ምን ይባላል? ቅዱሳን መናፍስት። ያልወደቁት ዛሬ የሚያመሰግኑት ቅዱሳን መናፍስት ተብሎ ይጠራል። ስለዚህ እዚህ ላይ ያው ተለብለው ወረዛ እንዳለ ይብሉ። ስለዚህ ይህን የሚያደርገውን ጌታ ነው ተራባን ፍቅራታችንና ከናንተ የኔና የናንተን ስጋ ለብሶ መጣ። ዓለም በሙሉ ፍቅር አጣ። ዛሬ ፍቅር ያጣነበት ዓለም፣ ነገር ግን ፍቅር የሚሰጠንን ከተማ እነሆ የጽዮን ከተማ የተባለችውን ከተማ ይተናል። እኔ ደስ ብሎ ነው የመጣው። ዛሬ አልመጣም ስላቸው ነበር። ማታ ግን በቃ እግዚአብሔር ይፍቀር ነው ያልኩት። ሌላ ምን ማለት ነው? ማን ይፍቀዳውን? እሱማ መፍቀድ ያለበት እኛ በእውቀታችን ሊሆን ይችላል እንዴ? እርሱ ባይፈቅድ ይህ ሁሉ ዛሬ እዚህ ጋር መጥተን መገናኘት አንችልም ማለት ነው። መድኃኔዓለም ስለፈቀደ ለመጀመሪያ ጊዜ እንዲህ አይነት ቦታ ማውቀው ብዙ አለፍ ብሎ ወደ ቦረና ጉጂ በሚባለው ከተማ በነበርኩበት ጊዜ እዛ ውስጥ ኪዳነ ምሕረት በእንደዚህ አይነት አጠር በነብር በዚህ የታጠረች ቦታ አውቃለሁ። ኃጢአት የሰራ ሰው ካለ ሳታነግበታለሁ። ዛሬም እንደዛው ማንም የሚገባ የለም እዛ ቦታ። እኔም እፈራለሁ። ዲያቆናቱ ነበር የምንገባው። ሁሉም ይፈሩ ነበር እያንዳንዱ ማለት ነው። በተለይ አዲስ አበባ የሚመጡ ልጆች በቃ እያስለቀሰች ነበር የምትልካቸው። እሳት ነበር የምታስነሳባቸው ማለት ነው። ማለትም ተንኮላላ። ክርስቶስም እኮ ዛሬ እኔና እናንተ ነጠላ እንደለበስነው ሁሉ ውስጣችን ሊጸዳ ያስፈልጋል። ይሄ ስርዓተ ቤተክርስቲያን መስርታ እንደሰጠሽን ሁሉ እኔና እናንተ ውስጣችን ልበ ንጹሕ ፍጥር ሊተ እግዚኦ አቤቱ ጥሩ ልብን ፍጠርልን ያለው አይደል? ጥሩ ልብን ለሁላችን ይፍጠርልን። የሚያስፈልገው ይሄ ነው። ጥሩ ልብን ፍጠርልን ያለው። አሁን የሰው ልጅ በመጀመሪያ ደረጃ ጥሩ ልብን ከያዘ ዓለሙ ኃላፊ ነው ማለትን ዓለሙን የሚያሳልፈው መድኃኔዓለም ወደ እኔና ወደ እናንተ ሲመጣ በመንገድ ላይ ተራበ። መንገድ የተባለው የኔና የእናንተ ቤተ መቅደስ ነው። መንገድ የተባለው የኔና የእናንተው ስነ ምግባር ነው። መንገድ የተባለው የኔና የእናንተ ሃይማኖት ነው። መንገድ የተባለው የኔና የእናንተ ጥምቀት ነው። መንገድ የተባለው የኔና የእናንተ ትሩፋት ነው። ያን ፈልጎ መጣ፣ ባዶ ሆነ።
መድኃኒዓለም ከባዶነት ሁላችንም ይሰውራል። አሁን እያንዳንዱ ብንፈተሽ ባዶ ነው የምንሆነው፣ ሊፈትሸን ማለት ነው። ስለዚህ እንደ ልብሳችን ሁሉ ውስጣችንን ማሳመር ይኖርብናል። ጊዜ አልግደልባችሁ፣ መኪናውን ደውሉ እስከዛ። ስለዚህ ተራበ፣ ከዛ በኋላ ተርቦ አሁንም በህፃናት እንደ ህፃናት ነው እየሄደ ነው። ህፃናት ነው ሲሄድ ቅጠል አየ ይላል፣ በለስ አየ። ያችን በለስ ፍሬ አለባት ነው ወደ በለሷ ተጠጋ ይላል። በለሷ ላይ ሲጠጋ ግን ምን አጣባት? ፍሬ አጣባት። ምን አላት? ረከማት። በአንጻረ በለስ ረከማት። በለስ ቢል ቤተ እስራኤል። በለስ ማለት የእስራኤል ህዝብ ነው። የማን ህዝብ ነው? የእስራኤል። በለስ ማለት ምን ማለት ነው? የእስራኤል ህዝብ ነው። ወደ እስራኤል የተወለደው እስራኤል ነው። ተስፋው የተነገረው እስራኤል ነው። ሁሉ የሆነው እስራኤል ነው። እስራኤል እስራኤል ከመባል የያዙት ፍሬ የለም። እስራኤል እስራኤል ብቻ ስም ብቻ። ዛሬም ክርስቲያኖች ከመባል መዳን የምንችለው ትሩፋትን ስንይዝ ነው። አይደለም እንዴ? እስራኤል እስራኤል ከመባል የሰሩት ስራ የለም። ለዛ ነው ክርስቶስ ተራበ የተባለ። ወደ እስራኤል ሃይማኖት ፈተሸ፣ ሃይማኖታቸው ዜሮ ሆነ። ወደ እስራኤል መጣ፣ ምግባራቸውን አየው፣ ምግባር የላቸው። ወደ እስራኤል መጣ፣ ትሩፋታቸውን ተመለከተ፣ ትሩፋት አጣባቸው። እስራኤል ባዶ ሆኑ። ተስፋው ከተነገረ ለዘመናት ቆይቷል። ተስፋው እንደሚፈጸም በአበው ቅዱሳን አባቶቻችን ነግሯቸዋል። እስራኤል ግን ያን ሊያስተውሉ ሊሰሩ አልቻሉም። ቤተ እስራኤል ቤተ አሮን ከመባል ውጭ ማለት ነው። ስለዚህ በበለሷ አንጻር ደግሞ ኃጢአትን ረከማት። ብሉይ ኪዳንን ተመለከታተኝ፣ ፍሬ አላፈራባትም፣ አሳለፋትና አዲስ ኪዳንን መሰረተ ይላል። ብሉይ ኪዳን ፍሬ ያፈርታለች አላፈረችማ። ሊመጣ ለነበረው ፍሬ ግን ተሸጋጋሪ ግንድን ነበረች ማለት አሳለፋት። ብሉይ ኪዳንን ፍሬ ያፈራብሽ ስለዚህ ብሎ ወደ አዲስ ኪዳን አሳለፋት። እስራኤል እስራኤል ከመባሉት የሰሩት ስራ የለም። በእስራኤል በለሷን ሰፋፊ ናት። በለሷ ደግሞ ኃጢአት ስንሰራት አዎ ለወዲያውኑ ኃጢአት ስንሰራው ደስ ይለናል። እየቆየ እየበዛ ሲመጣ ግን ይመረናል። በለሷን ስንበላ ለወዲያውኑ ታስጣለች። እየቆየ ስትመጣ ግን ምን ይላል? ይመራል አይደል? ይመራል። ያን ነው አላበዛባችሁም። ስለዚህ ዛሬ መራራው የሆነውን ዓለም ያጣፈጥንበት ይመስለኛል። ያመጣውበት ትርጉሙ ለዛ ደስ ስላለ ዛሬ እስራኤል በለሷ ከቤተ እግዚአብሔር እንደራቀሽ እስራኤል ከእግዚአብሔር እንደራቁ በከተማው ውስጥ ሆነን ይህን ቦታ ላይ የነውም ነበር። ዛሬ ግን ፍሬ ያፈራንበት ነው። ተራባችን የጠገብንበት ነው። ደስታችን የጨመረበት ነው። ይህን ለማድረግ ደግሞ ቅድም መምህራኖቹ እየተነሱ እያሉ ነው። በየወሩ እየመጡ ጉባኤያትን እየጎበኙ። እውነቴን ነው። ቲክቶክ የሚባል መድኃኒት የለም። ራሱ መድኃኒት ያልሆነ እኛን መድኃኒት ለማድረግ የሚፈልግ ራሱ መጠገን ሳይጠገን ሰዎችን እጠግናለሁ ያለ ራሱ ቁስል የሆነ እኛን ሊያቆስል የመጣ አካል አለ። ያን ከመመልከት እዚህ ጋር እየመጡ ጸበሉን እየተጠመቁ ዋሻውን እያዩ እየጎበኙ ደስታን እያገኘን ትዳራችን የተስተካከለ እንዲሆን ትዳር ያላዛችሁ ወጣቶቻችን ትዳር እንዲይዙ ማህበራችንን እየባረክን እየተባረክን እንድንኖር እዚህ ጋር መጣጣ። አሁን ቲክቶኩን እንቀይረውና ወደዚህ እናደርጋለን ማለት ነው። አያስፈልግም። ቲክቶኩ ነው ዛሬ የከሌ ዘር እንደዚህ ነው፣ የከሌ ዘር እንደዚህ ነው፣ ፖለቲካ እንደዚህ ነው፣ አዲስ አበባ እንደዚህ ሆነ ልንረብሽ ነው እና ይሄን እንተወው እንዴ። ዛሬ እኮ እዚህ ጋር ለመምጣት ትልቁ ዋስትና አንዱ የመጀመሪያው ለእግዚአብሔር ሰጥተን እዛ ደግሞ ለመንግስት እንሰጣለን። ሰላም የሆነውን ሀገር እነሱ ገንዘብ ተከፍሏቸው ሀገርን የሚመጠብጧል። ያንን እንተወው እንዴ። እቺ ቤተክርስቲያን ስለ ሀገር አንድነት ትጸልያለች አትጸልይም እንዴ? ትጸልያለች። በተለይ በየትኛው አቅጣጫ ነው የምትጸልየው? ሽልማት ይኖረዋል። ከሴቶች ቤተክርስቲያን ስለ ነገስታቱ ስለ ቤተክርስቲያን ስለ ሀገር የምትጸልየው በየትኛው ጸሎት ላይ? ቅዳሴ። በቅዳሴ ሰዓት ምን በሚባለው ጸሎት? እንግዲህ እየሰማን ነው። ካህኑ አንቦ ሲገባ በእንተ ቅድሳት እያለ ዲያቆን አይደል እንዴ? አልተከታተላችሁም? ያው ብዙ ጊዜ እኛ ችግራችን እዛ ላይ ነው። ስለዚህ በእንተ ቅድሳት በደንብ አድርጎ ይነግረናል ማለት ነው። ስለዚህ ለነገስታቱ እንጸልያለን፣ ለሹማምንቱ እንጸልያለን፣ ለእያንዳንዱ ለየቀበሌው ወረዳው እንጸልያለን፣ ቤተክርስቲያን ትጸልያለች። አዎ ለእያንዳንዱ ትጸልያለች ማለት ነው። ስለዚህ ዛሬ እግዚአብሔር ስለፈቀደልን ደስ ብሎናል። ደስ ይበላችሁ። ጸጋውን ያብዛልን፣ በረከቱን ያድለን። ነገር ከመናገር ግን አልቆጠብም፣ ተናግሬ አልፋለሁ። የመጀመሪያው
ይህን ማህበር ስንመሰርት 12 ወይም 7 ሰዎች ነበርን። ነገር ግን በየዓመቱ ብዙ ሰው እየሆነ እንሄዳለን ብለናል። የመጀመሪያው አባታችን አቡነ ተክለ ሃይማኖትን መስርተናል። በሳቸው ስም ተሰባስበናል። ዝክረ ጻድቅ ለዓለም ይሄሉ ብለን ነው የምንሰይመው ብለን ነበር ስንነጋገር የነበር። የጻድቃን መታሰቢያ ለዘላለም ጊዜያዊ ነው እንዴ? ለዘላለማዊ ነው። ለዘላለማዊ ነው። ከዛሬ ጀምሮ ኮሚቴዎቻችን እናጠናክራለን። አስራት በኩራታችሁ አባታችን ጋር የሚባል ነገር የለም። ቅድም ማን ነው አስራት በኩራት ነው አለኝ። ማን ወልደ ስላሴ? እኔ ምን አደርጋለሁ? ወይ ኮሚቴዎቹ አሉ ወይ ሙዳይ ምጻት ጨምሮ እዛ ጋር እኔ ጋር ያገናኘው። እኔ ግን የማስተላልፈው ምንድነው ሰብሰብ አድርገን የመጀመሪያው የአባታችን ቤት እናንጻለን፣ መታሰቢያ ይሳካው። በሁለተኛ